ወተት በዓለም አቀፍ ደረጃ ስኬታማ የንግድ አማራጭ እየሆነ መጥቷል። በዓለም ዙሪያ በሚሊዮን ለሚቆጠሩ ዜጎችም አስተማማኝ የሥራ ዕድል ፈጥሯል። ወተት ከሚመረትበት መንደር ወጥቶ ዓለም አቀፍ የንግድ ሥርዓት ውስጥ ገብቷል። ከታናሿ ስዊድን የሚነሳው ወተት የዓለም ታላላቅ የንግድ ማዕከላትን ተቆጣጥሯል። ኢትዮጵያ በምግብ ራሷን ለመቻል በርካታ ስራዎችን እየሰራች ትገኛለች። የምግብ ሉዓላዊነትን ለማረጋገጥ ለምታደርገው ጥረት የግብርናው ዘርፍ ምርታማነትን የሚያጎለብቱ በርካታ የልማት ስራዎች በመከናወን ላይ ይገኛሉ። ከዚህም ውስጥ የእንስሳት ሀብት ዘርፉን ለማዘመንና ምርታማነቱን ለማሳደግ የሚደረገው ርብርብ ተጠቃሽ ነው። የእንስሳት ሀብት ምርታማነትን ይበልጥ ማሳደግ በሀገር ደረጃ የተያዘውን ራስን የመቻል የምግብ ሉዓላዊነትን ለማሳካት ሚናው የጎላ በመሆኑ ሰፊ ርብርብ እየተደረገ ነው። መንግስት ዘርፉን ለማዘመን በዝርያ ማሻሻል፣ በእንስሳት ጤና ጥበቃ፣ በመኖ ልማት፣ በአቅም ግንባታና ሌሎች በርካታ ተግባራትን እያከናወነ ይገኛል። ትኩረት ከተሰጣቸው የእንስሳት ሀብት ስራዎች መካከል ወተት ልማት፣ እንስሳት ማርለብ፣ ዶሮ እርባታ፣ ንብ ማነብና አሳ ሀብት ልማት ተጠቃሾች ናቸው። እንደ ወረዳችን 5 የወተት ማህበር አለ። እነዚህ የወተት ማህበሮች ጥቅል የሆነ 2164 አባላት አሉ። ይሄ አባል በእያንዳንዱ የወተት ማህበር በቀን የ5ቱ የወተት ማህበር ተደምሮ በቀን 21600 ሊትር ወተት ወደ ተለያዩ ቦታዎች ለግብይት የሚጓጓዝበት ሁኔታ አለ። ከዚሁ ጋር ተያይዞ ያው አባላቱ የወተት ማህበር ከመኖሩ ጋር ተያይዞ ከጊዜ ወደ ጊዜ የግብይት ዋጋውም እየተሻሻለ በመምጣቱ ከዚህ በፊት ይሸጥ የነበረው የወተት ዋጋ አሁን ላይ ወደ ተሻለ 55 57 ይሸጥ የነበረው አሁን ላይ ወደ 65 በመድረሱ ሁሉም አርሶ አደር በተለይ ከእርሻው ጎን ለጎን ወደዚህ ስራ በመሰማራት የተሻለ ገቢ እየተገኘ ያለበት ሁኔታ አለ። ለተሞክሮ ማቅረብ የሚቻለው በተለይ በዚህ በኢንተርፕራይዝ በወተት ኢንተርፕራይዝ አሰማርተናቸው በአንድ ወጣት በወር 115000 ገቢ የሚያገኝበት ሁኔታም አለ። ስለዚህ በዚህ ስራ የነዚህን ወጣት ተሞክሮ እየያዙ በርካታ አርብቶ አደሮችም ወደዚህ ስራ እየተሰማሩ የተሻለ ስራ እየሰሩና ኑሯቸውንም እያሻሻሉ ያሉበት ሁኔታም አለ። ስሜ ወጣት መኳንንት ይልቃል እባላለሁ። የመጣሁት ከአሜን ዙሪያ የነጭ ቀበሌ ነው። ከዶሮ ተነሳው ዶሮን አሬንጅ በማድረግ 2 ላሞች ነው መጀመሪያ የገዛሁት። የመጀመሪያ ላም የገዛሁት 31000 ብር የገዛሁት ላም ነው። ከዛ ያው ቀስ በቀስ ከነሱ ጋር ይሆን ባለበት ደረጃ አሁን ላይ እስከ 9 እናት ላሞች አሉ። እንዲሁም አልፎ ተርፎም ደግሞ ለራሴ ቀን ለማንቀሳቀስበት ተሽከርካሪም ባጃጅ የገዛሁበት ሁኔታ ነው ያለው። ከፍተኛ እስካሁን ባለው እስከ 106000 ብር ድረስ ያገኘሁበት ወር አለኝ። ዝቅተኛ እስከ 52000 ብር ኢቭን በዚህ ወር እንኳን 56000 ብር ነው የተቀበልኩት። ያው ገና ከሰሞኑ የሞሎጃ 1-2 ዳሞች የሚወልዱ አሉኝ። እንደዚህ ነው በቃ ጥቅሙ። የወተት ከብትን የሚተካ ስራ እንደኔ አቋም የለም። ምክንያቱም ቢያንስ ራሳቸውን ቀለብና የቤተሰብ ማንነት የወተት የሚመጣ ገንዘብ ቢሸፍን ጥጃ ተርፍ ነው ብዬ ስለማምን ማለት ነው። በ6 ወር በ7 ወር ውስጥ አንድ ጥጃ ንጹህ ሴት ጥጃ ትወለድልህ ከ100,000 ብር ላይ ስለምሸጥ በዚህ ልክ ትርፋማ የሚል አቋም ነው። የእርሻ ስራን መተው እንዳለብኝ ትክክለኛውን ተረድቼዋለሁ። ምክንያቱም ካለው ጥቅም ከአመት 6 ወር 3 ወር ማገኘው አመት አርሻ አላገኘውም። ምክንያቱም አንድ ላም 9,000 ብርና 7,000 ብር መስጠት አስበው እንግዲህ 6 ወር በተጠቀምላት በአመት ግን የምናርሰው እርሻ የዛን ያክል ነው። ቅሬታ አካሉ ይጠቅመን እንደው እንጂ የእንስሳት ቅሬታ አካሉ ገለባው ተረፈ ምርቱ ይጠቅመን እንደው እንጂ እርሻ አዋጭ አይደለም። በእርግጥ ግን ይሄ ስራ ግን በዚህ ተቀጠለ ግን እኔ ለራሱ በራሴ በዚህ አምኜበት ነው የተቀመጠ ምን በሰፊው ለመስራት በሀገር አቀፍ ደረጃ በወተት በእንቁላል በዶሮና ማር ምርቶች ላይ መሰረታዊ ለውጥ በማምጣት
በቤተሰብ ደረጃ የተመጣጠነ የምግብ ስርዓትን ተግባራዊ ከማድረግ ባለፈ እንደ ሀገር የምግብ ዋስትናን የማረጋገጥ ህልም የሰነቀውን የሌማት ትሩፋት ፕሮግራም ለማሳካት አይነተኛ ሚና ይጫወታል። ፕሮግራሙ የምግብ ሉዓላዊነትን ለማረጋገጥና ድህነትን በዘላቂነት ለመፍታት እንዲሁም የኑሮ ውድነትን ለማቃለልና ለዜጎች የገቢ ምንጭ ለመፍጠር ሚናው የጎላ በመሆኑ በሀገር አቀፍ ደረጃ በልዩ ትኩረት እየተሰራ ይገኛል። በወረዳ ባሉ ቀበሌዎች 25 ቀበሌዎች ውስጥ 25 የእንስሳት ጤና ባለሙያ በመመደብ በአርሶ አደሩ ጓሮ የእንስሳት ሕክምና አገልግሎት እየሰጡ ያሉበት ሁኔታም አለ። ከዚህ በተጨማሪም በወረዳችን ውስጥ በአመት የክትባት ስራ እንሰራለን ብለን ከያዝናቸው 340 እንስሳቶች ውስጥ በ6 ወር ውስጥ የክትባት የሰራናቸው 275 እንስሳት የተከተበበት ሁኔታም አለ። Bobby Lametu,